ከዚህ በኋላ መላእክቶችን ላይ ያስገባሉ። እዚህ ቀጥታ ማለት ነው። እንደዚህ ጸጉርህን ጉራማይ ላይ ተቆርጠ የቡዲዝም ቄስ መስለ መጣብን። ዝም አልን። በተለያዩ ዲኮሬሽኖች እየሰቀልክ እያበራ እያጠፋ አይናችንን ልታጠፋው ሞክርክ። የሰው ልጅ ሆኖ ሊለብሰው የማይገባቸው አይነት ከለር ልብሶች እየለበስክ እንደዚህ ዲኮሬሽን በዲኮሬሽን የአውቶቢስ ተራ ታክሲ እየመሰልክ እየመጣ አሰቃየን። ዝም አልን። አሁን ደግሞ ጭራሽ እኔ እኮ ድንቅ ነው የሚለኝ እግዚአብሔርን። ኢትዮጵያ ውስጥ መኖር እኮ ባይዜ በጣም ጥንካሬ ይፈልጋል። ጠንካራ መሆን አለብን። ከስንት አይነት የለገገ ማህበረሰብ ጋር እኮ እየኖርን እንዳለን ስንት አይነት ቁና ሀሳብ እንደዚህ አይነት ኮሷም ሀገር ውስጥ ሞልተው ተሰግስገው እንዴት እሺ እንቀጥል? ኧረ የምንቀልድበትን እየለየን ጎበዝ። እንዲ አንተ የምትረግጠውን እያየ ሀይ ጮቃም እንዲህ አሁን አንተም ሰው ሆነ በእንደዚህ ነገር ላይ ሙድ ትይዛለህ። መልኳ ፂሙ ያምር ምኑ ያምር አለ ሰውየው። በዚህ ገቢና እኔ በእርግጠኝነት እናትህ ድሮ ልጅ እያለ ስትቀጣ መስታወት ፊት ነበር የምታቆመ ራስን እያየ እንድትጸጸት። የፋራም እኮ አይነት አለው። ያንተ ደግሞ በዛ በጣም አንሊሚትድ ፋራ ነህ። ብቻህን የተደራጀ ነፍ በቃ ጨቅሸዋየ እርጥብ እንጨት እንዲህ ጨዋታህን መሬት ላይ አድርገው። አባት ወደ ላይ አትውጣ። ከርክብ ግቢቴ በላይ ምንድን ያለው ብለህ ለማየት አትንጠራራ። በአንተ አንድ ንቃቃታ ምክንያት በጅምላ መቀሰፍ የለብንም እኛ። እንዲህ ለነገሩ እኛ ነን ያቀበጥንህ እንደዚህ እንድታፈላ ያደረግንህ። የዛኔ ገና አማርኛ ላይ ዳዴ ማለት ስትጀምር ነበር መመዝለግ የነበረብህ። አደበ ተቀመጥ፣ አለበለዚያ አሁንም ጠቅ ትደረጋለህ አንተ።